ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው ሰ እስከ የ ያሉትን ፊደሎች እናያለን ማለት ነው። በተረጋጋ መልኩ አንድ ባንድ አሳያችኋለሁ። ከመጀመሪያው ወደ መጨረሻው፣ ከመጨረሻው ወደ መጀመሪያው አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ ተከታተሉኝ። እሺ እንግዲህ የመጀመሪያችን ሰ ትባላለች። እነዚህ የመጀመሪያ ፊደሎች ወይም ድምጾች ናቸው። የእነዚህን ቤተሰብ እናያለን ማለት ነው። መጨረሻ ላይ ደግሞ የምታዩቸው ከዚህ ከፊደሎች ውስጥ ያወጣናቸው ባለ ሁለቱ ይሄ ቃላት ናቸው። መጨረሻ ላይ እናያቸዋለን። ቪዲዮውን ሰብስክራይብ በማድረግ ጀምሩ። እሺ ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ መጀመሪያው እንመለስ። ሶ ስ ሴ ሳ ሲ ሱ ሰ። እሺ የሰን ቤተሰብ አይተናል። ቀጣያችን ሸን እንይ። ሸ ሹ ሺ ሻ ሼ ሾ። እሺ ወደ መጀመሪያው እንመለስ። ሾ ሽ ሻ ሺ ሹ ሸ። እሺ የሸን ቤተሰብ አይተናል። ቀጣያችን ቀ ቁ ቂ ቃ ቆ። እሺ እንመለስ። ቆ ቅ ቄ ቃ ቂ ቁ ቀ። እሺ
የቀን ቤተሰብ አይተናል። ቀጣያችን በ ቡ ቢ ባ ቤ ብ ቦ እሺ ወደ መጀመሪያው እንመለስ። ብ ቤ ባ ቢ ቡ በ እሺ ቀጣይ ተ ቱ ቲ ታ ቴ ት ቶ እሺ እንመለስ። ት ቴ ታ ቲ ቱ ተ እሺ የተን ቤተሰብ አይተናል። ቀጣያችን ቸን እንይ። ቹ ቺ ቻ ቼ ች ቾ እሺ እንመለስ። ቾ ች ቻ ቺ ቹ ቸ እሺ የቸን ቤተሰብ አይተናል። ቀጣያችን ወይም መጨረሻችን የን እንይ። ዩ ያ የ ዮ እሺ እንመለስ። ዮ ያ
ይ ዩ ዩ የ የ እሺ እንግዲህ እስከ የ ድረስ ያሉትን አይተናል ማለት ነው። አሁን ደግሞ እነዚህን ባለ ሁለት ሆሄ ቃላት እንይ። ባለ ሁለት ሆሄ ቃላት እንይ። እሺ የመጀመሪያችን ቶ ሽቶ ይላል ማለት ነው። እንግዲህ ሸቤት የስድስተኛዋ ድምፅ፣ ቶ ተቤት የሰባተኛዋ ድምፅ በአንድ ላይ ሽቶ ይላል ማለት ነው። ሽቶ የሚል ይሰጠናል ማለት ነው። ቀጣያችን ሴት እንግዲህ ሰቤት የአምስተኛ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ሴት የሚል ይሰጠናል ማለት ነው። ሴት የሚል ይሰጠናል ማለት ነው። ቀጣይ ቀ እንግዲህ ቀቤት የሰባተኛዋ፣ አሁንም ቀቤት የስድስተኛዋ በአንድ ላይ ቆቅ የሚል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ቦታ እንግዲህ በቤት የሰባተኛው ድምፅ፣ ተቤት የአራተኛ ድምፅ በአንድ ላይ ቦታ የሚል ይሰጠናል ማለት ነው። ቀጣያችን ቄስ እንግዲህ ቀቤት የአምስተኛዋ ድምፅ፣ ሰቤት የስድስተኛ ድምፅ በአንድ ላይ ቄስ የሚል ቃላት ይሰጠናል ማለት ነው። እንግዲህ ወደ ቀጣይ ስንሄድ ሰቤት የመጀመሪያዋ ድምፅ፣ በቤት የአራተኛዋ ድምፅ በአንድ ላይ ሰባ የሚል ይሰጠናል ማለት ነው። መጨረሻችን ተቤት የአራተኛዋ ድምፅ፣ ቸቤት የስድስተኛዋ ድምፅ በአንድ ላይ ታች የሚል ቃላት ይሰጠናል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።